ሰላም ለእናንተ የሆነ የቲክቶክ ማህበረሰብ፣ እኔ የምለው ለምንድን ነው ግን ሶሻል ሚዲያ ላይ ድሮ ያሳለፋችሁትን ሚስጥር ያወራችሁትን ገመና ማለት ነው ስትጣሉ ሶሻል ሚዲያ ላይ የምትዘረግፉት ማለት ጥቅሙ ምንድን ነው? የሚያመጣው ለውጥ አለ ወይ ነው ማለት በሰው ዘንድ ጥላቻን ማትረፍ እንጂ ሶሻል ሚዲያ ላይ ብዙ ሰዎች እኮ የጎዱን ነው የበደሉን ነው። አንበደልም ማለት አይደለም፣ አንበድልም ማለትም አይቻልም። ላኪን በጣም ይገርመኛል። ማርያምን በቃ ደስተኛ ሆነው አሳልፈው ላይፍ በቃ ጓደኛ ሆነው ሲበሉም ሲጠጡም ሲወጡም ሲገቡም አንድ ላይ ሆኑና በተጣሉ ጊዜ በቃ በጣም ነው የሚያስጠላው ማለት እንዴ! ኧረ እኛ አበሾች ማርያምን በጣም አስጠልተናል። በቃ እንዴት ብዬ ልንገራችሁ? ሰው ልጅ እኮ ይጋጫል፣ ይጣላል። ግን ይሄን ያህል ደግሞ ሶሻል ሚዲያ ላይ እንደዚህ በሆነ እኔ እንደው ኧረ ማርያምን ማንነታችን እያጣን ነው ያለን ይመስለኛል። እኔ አሁን ትናንትናና ትናንት ወዲያ በሁለት ሰዎች መካከል አብረው ሲሰሩ አብረው ሲበሉ አብረው ሲጨፍሩ አብረው ቪዲዮ ሲሰሩ ምናቸው ሰዎች ሶሻል ሚዲያ ላይ ሲጣሉ ሲደባደቡ ሲነቃቀፉ ይብን ከራሳቸው አልፎ ዘርን በማማከል ትዳራቸውን በልጆቻቸው በሞቱ ቤተሰቦቻቸው ዋይ ኧረ በጣም ነው የሚደብረው። ማርያምን በጣም ያስጠላል። ስለዚህ እህቶች ምንድነው እኛ የሆነው ግን ማለት ችግርን መፍታት ከተቻለ በውስጥ ተናግሮ መፍታት ነው። መፍታት ካልተቻለ ደግሞ በቃ ጸጥ ማለት። ዝምታ እኮ ራሱ ለሚገባው ሰው መልስ ነው። ሰው ነግረኸው አልገባው ካለ ዝም ብለህ ለፈጣሪ ስጠው፣ የዘራውን ያጭዳል። ምንም አያስፈልግም ሶሻል ሚዲያ ላይ ወጥቶ መሰዳደው መነቃቀፉ። እሷ እንደዚህ ያለቻት እቺ እንደዚህ ሰው ኮሜንት ላይ ምንድነው የሚፈልገው? ሰው አይዲያ ነው፣ የስድብ አይዲያ ነው የሚፈልገው ሰው ባይዘው አሁን ላይ ማለት ነው። እና እኔ እንደዚህ አሁን ፌመስ የሆናችሁ ሰዎች ማለት በቅርብ ሰዋችሁ በቅርብ ጓደኛችሁ ወይንም በምታምኑት ሰው በኩል መግባባት አልፈጠር ሲል በውስጥ ችግራችሁን ለመፍታት ሞክሩ። ማርያም በጣም ነው የሚደብረው ማለት ሀያበሻ የምንባልበት ጊዜ ነው ያለ ነው ማለት በጣም የከፋንበት በጣም እርስ በርሳችን የማንደጋገፍበት የአንዱን ውድቀት አንዱ የሚመኝ አንዱ ሲነሳ ለመጣል ከላይ ከታይ የሚል እና እንደዚህ ያን ነገር ማርያምን ተው፣ እኛን አይበጀንም። በእውነቱ ማርያምን በጣም ነው የምናስጠላው በጣም